ሰላም ሰላም ውድና እየተከበራችሁ ጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እንግዲህ ዛሬ መጥቻለሁ። በመጀመሪያ ደረጃ ቅመምዬ የኔ ውድ የኔ ቆንጆ የኔ ጣፋጭ እግዚአብሔር አምላክ ጨርሶ ይማርሽ፣ መቤቴ በምረት ትዳብስሽ እላለሁ እና ያው ዲነስ ዛሬ ቆንጆ ሆነሽ ፈታ ፍክት ብለሽ እንደምትመጪ ተስፋ አደርጋለሁ እና እግዚአብሔር ካንቺ ጋር ይሁን እልሻለሁ እና ሌላ ማለት ነው በጣም የጨረቃ ፋሚሊ አንዳንዴ በቃ የምታበዙት ነገር አላችሁና ምንድነው እንደዚህ ማለት ሁላችሁም ማለት አይደለም። አንዳንዶቹ ሰዎች አላችሁና አንዳንዴ በቃ ምንድነው ነገሮቹን እኮ አይቶ እንዳላየ ሰምቶ እንዳልሰማ እኮ ማለፍም ይቻላል አይደል እንዴ? በቃ ሰው ሆነ ነገር ሲሆን ዳይሬክት እናንተ ጭንቅላታችሁ ውስጥ አምሮአችሁ ውስጥ ያለ ብቻ ነው ማሰብ የምትችሉ። ሌላ ነገር እስቲ ይሄ ሰው ምን ያጋጠመ ምን ሆነ ብላችሁ ማሰብ አትችሉም አይደል? ያ ይሄ ማለት ሁላችሁም የጨረቃ ፋሚሊ ይወክላል ማለት አይደለም። አላችሁ አንዳንዳችሁ ማለት ነው። ስለዚህ ለምንድን ነው እንደዚህ የምትሆኑት እንዴ? ቆይ እቺ ልጅ ምን እንደታመመች ምን እንደሆነች እናንተ በምን አወቃችሁ ነውና እንደዚህ በቃ ሞልታችሁ በዚህ ልክ ሰው ልጅ የምትተቹት? አረ ተወል ፈጣሪን ፍሩት በማረፍ ፈጣሪ እኮ ፈጣሪ መፍራት የሚባል ነገር አለ እንዴ? ቢሆንስ ይሄ እኮ የነሱ ፍራቤት የሆነ የነሱ ላይፍ ነው አይደለ? በቃ ቢሆንስ ይሄ እርግዝና ራሱ ቢሆንስ እናንተ ምንድናችሁ? ምን አገባችሁ እንዴ? ሰው እኮ አውቆ ራሱ እንዳላወቀ ሰው በቃ ያራዳ ሰው እኮ ያልፋል ነገሮቹን አይደለ እንዴ? እናንተ በቃ ጭፍን አድርጋችሁ አይናችሁ ጨፍናችሁ ትሄዳላችሁ። ኧረ ተው በማረም እንዴ! ምንድነው በዚህ ልክ ሰው እንጀጅ ማድረግ? በቃ ስንት ነገር ነገሩ። በቃ እንደዚህ ነው አሉ አይደለ? እናንተ ማመን ያለባችሁ እኮ እነሱ የነገሯቸው ውጪ እኮ ሌላ ነገር ማመን የለባችሁም። በቃ እነሱ እንዲህ ነው አሉ አይደለ? ስለዚህ ያንን ነው ማመን ያለብን እንጂ ያላየነው ያልሰማነው ነገር ለምንድን ነው እኛ አእምሮአችን ውስጥ ስለን ምናምነው? ለምን እንዴ? በዚህ ልክ በቃ እናንተ ያንን ነገር ውስጣችሁ አእምሮአችሁ ጭንቅላታችሁ ውስጥ ስላለ እሱ ብቻ ነው በቃ እናንተ የምታስቡት። እርግዝና አርግዙ ውለዱ እንዴ! ሰው እኮ የራሱ ፕሮግራም አለ። ሰው እኮ የራሱ ፕላን አለው እኮ እንዴ! ዝም ብሎ እኮ አይደለም የሚኖረው የሰው ልጅ። ምንድነው እናንተ ዝም ብላችሁ እንዴ የምትኖሩ ላይፋችሁን? መንገድ እኮ አለ ሰው። ኧረ ተውት በቃ። ከዚህ ውጪ እቺ ልጅ መታመም አትችልም። ምንድነው ራስ አይማትም? ሌላ ነገሮች አይሙም? ከእርግዝና ውጪ ሌላ እማም የለም እንዴ በዚህ ምድር ላይ? በቃ በአንድ ነገር ብቻ ሙጭጭ። አረ በጣም ነው የሚደብረው። እግዚአብሔርን እንደዛ አትሆኑ። በቃ ደሞ ሰውን በቃ አታስጨንቁት። በሰው ቤት እየሄዳችሁ አታስጨንቁ ሰው። በቃ እንዴ ሰው በራሱ ላይፍ ነው መኖር የሚፈልጉ። ለምንድን ነው እንደዚህ